ቆይ ማዲያም ቅመሞች ምን ሆናችኋል? ወዴት እያመራን ነው? ኧረ እንተሳሰብ ሰዎች፣ ተው። በነገራችን ላይ ደህና ናችሁ? እንዴት ናችሁልኝ? ያላችሁ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ፈጣሪ ይመስገን። ሁላችሁ ደህና ነኝ። ወደኛ ሚዲያ ስለመጣችሁ በጣም ደስ ብሎኛል። ደግሞ ስለምታበረታቱኝም በጣም አመሰግናለሁ ከልብ ቤተሰቦቼ። እና እኔ ልላችሁ የፈለኩት እስከ መቼ ነው ሰው ሀገር ላይ? እስከ መቼ ነው ስደት? እስከ መቼ ነው የምንቆየው? 5 ዓመት 6 ዓመት ወይም ደግሞ እስከ 10 ዓመት? እሺ ለውጥ አለ ወይ? እስኪ አብረን ተጋግዘን አብረን እጅ ለእጅ ተያይዘን ለውጥ እናምጣ። ከምር ለውጥ እናምጣ። ምክንያቱም አንዳችን ለአንዳችን ብንተባበር በጣም ከፍተኛ ለውጥ እናመጣለን። እጅ ለእጅ ብንያያዝ ጥሩ ውጤት እናመጣለን ብዬ አስባለሁ። እንደኔ ነው እንግዲህ እንደናንተ ያው ሁሉም የራሱ አስተሳሰብ ስለሚኖረው ማለት ነው። እና ሌላችሁ የፈለኩት እርግጠኛ ነኝ ቻናል ያላችሁ ልጆች ያላችሁ እዚህ ጋር የሌላችሁም ሊኖር ይችላል፣ ግን ክፈቱ። በተለይ ደግሞ ውጭ ሀገር እያላችሁ ክፈቱ። እውነት እንክፈት፣ ያልከፈታችሁ ማለት ነው። እና ወደ ሀገር ቤት ስንገባ ይጠቅመናል፣ አይጎዳንም። ሌላ ስራ ከምንፈልግ ወጥተን ሌላ ስራ ከምንፈልግ እንደዛ ከምንል በቃ በአንድ ሀሳብ እንሰራበታለን። እሺ ቤተሰቦቼ፣ ስለዛ ቻናል ላይ ያልከፈታችሁ ክፈቱ። ተባብረን ተጋግዘን እናድጋለን፣ እንለወጣለን። እርግጠኛ ነኝ አዲስ ቻናል የከፈታችሁ ደግሞ ይሄኔ ግሩፕ ውስጥ ገብታችኋል። ግሩፕ ያላችሁ አላችሁ፣ ግሩፕ የሌላችሁ አላችሁ አይደል? ይሄ ውሸት አይደለም። ግን እዛ ግሩፕ ሳንገባ ራሱ እኛ እዚሁ ራሱ ለውጥ ማምጣት አንችልም ወይ? እጅ በእጅ ስንያዝ ለውጥ ማምጣት አንችልም ወይ? እርግጠኛ ነኝ ብዙ ሰው ይህንን ቪዲዮ አይቶ ሊሄድ ይችላል፣ አይመለከትኝም ብሎ ሊሄድ ይችላል። አዎ፣ ግን ዛሬ ላይ መለከተው ይችላል፣ ነገ ወደ ሀገር ቤት ስንገባ ይመለከተናል። እውነቴን ነው። በጣም ያስጨንቃችኋል ስራ። ምን ልነግራችሁ መሰላችሁ? አንድ ነገር ማለት ነው። የዛሬ 8 ዓመት 9 ዓመት ወር 7 ዓመት አካባቢ ታውቃላችሁ፣ እነ ልጅ ቢኒ፣ ልጅ ያሬድ፣ ወይኗ ልጅ የሚባሉ ቻናሎች አሉ፣ ዩቲዩብ ቻናሎች። አሁን እነሱን እርግጠኛ ነኝ እኛ ነን ያሳደግነው። እኔ ራሱ መለከት ነበር በቁም ነገር፣ በቃ አያመልጠኝም ነበር። ግን ለምንድን ነው ያንን ነገር ያኔ ይህን አክል ግንዛቤ አልነበረኝም፣ እንደዚህ ግንዛቤ አልነበረኝም። ጊዜን ማባክነው ቃና ላይ ነበር። ቃና ሳይሆን የህንድ ሆኖ በትርጉም ማለት ነው። እነ ዲያና ሪያና ምናምን የሚባሉ ታውቃላችሁ። እና እነሱ ነበር ማየው፣ በጣም ነበር የምመለከተው። በቃ ሴትዮዬ እስከምትገረም ድረስ አሰሪ ማለት ነው። አረብኛው ነው ያው፣ ግን የህንድ ፊልም ማለት ነው ተተርጉሞ። እና አሁን ሳስበው ያንን ያሳለፍኩት ጊዜ፣ ያንን ያባከንኩት ጊዜ ምን አለ እንደ ዛሬ ተምሬበት እንዲያው ይሄን ቲክቶክ ያኔ ቢኖር ነው ያው ገና ሊጀምር ነበር መሰለኝ አላውቅም። እና ይሄን ያክል መረጃ ባገኝ እና ያኔ ብከፍት ብዬ አሰብኩኝ። ምክንያቱም በጣም ለውጥ ማምጣት ትችል ነበር። አሁን ላይ ወደ ስደት ተመልሼ መምጣት አልችልም ነበር። የራሴን ከፍቼ የራሴን ቻናል የራሴን የምፈልገውን ነገር መስራት እችል ነበር ማለት ነው። እና ምን ሌላችሁ ነው? ሌላ ደግሞ ከስደት ተመልሰው አቋማቸው አጠንክረው ሰው ሀገር ላይ ተቸግረው ኩሽና ውስጥ አንዴ ዘይቱ አንዴ የሆነ ነገር ሲደፋባቸው እጃቸው ሲቆራረጥ በአሲድ ያ ሁሉ ነገር አሳልፈው ዛሬ ላይ ኢትዮጵያ ገብተው የራሳቸው ይህንን ቻናል በመክፈታቸው ብቻ ኢትዮጵያ ላይ የራሳቸው ስራ የጀመሩ ከራሳቸው አልፎ ደግሞ ለሰው የስራ እድል የፈጠሩ እናውቃለን። ብዙ አይደል? እነ ለምለም ታውቃላችሁ። አሁን ለምለም የራሷ አላት። እርግጠኛ ነኝ የእሷን ተከታታዮች ብዙ አላችሁ ብዬ አስባለሁ። ስለዛ በቻልነው መጠን አብረን እንደግ፣ በቻልነው መጠን እንተጋገዝ። እውነቴን ነው፣ እንተጋገዝ። ከምር የእናንተ አንድ ላይክ ለእናንተ ምኑ ላይ ጠቅም ይችላል? ለእኔ ወይም ለዛ ለእህታችን ደግሞ በጣም ጥቅም አለው። ይህ ጥቅሙ ደግሞ ጥንካሬ የመስራት ፍላጎቱ እየጨመረላት ይሄዳል። ገባችሁ? እና
እርግጠኛ ነኝ ወሬ ያበዛውባችሁ እንደሆነ አውቃለሁ። ስለዛ ለውጥ ማምጣት ከፈለግን እጅ ለእጅ ተያይዘን ማደግ ከፈለግን የሰውን ቪዲዮ ወይም ደግሞ እና አብርሽ ምናምን ከሚባሉት እነሱን ከማየት የፍቅር ፊልም እና የሆነ ነገር ፊልም እያየን እነሱን እንትን ከምንል ራሳችን ከምናሞኝ የራሳችን ነገር ብንሰራ ትልቅ ለውጥ እናመጣለን። ትልቅ ደረጃ እንደርሳለን። እግዚአብሔርን ትልቅ ደረጃ እንደርሳለን። እውነቴን ነው። ዛሬ ይሄንን ቪዲዮ ፖስታለሁ። ግን ይሄንን ቪዲዮ ከፖስት በኋላ የዛሬ 2 ዓመት ሊሆን ይችላል፣ 3 ዓመት እግዚአብሔር ሲፈቅድ ነው ትልቅ ደረጃ ልደርስ እችላለሁ ብዬ ማምናለሁ ከእግዚአብሔር ጋር እና መልሼ ይሄንን ቪዲዮ እግዚአብሔርን አስታውሳችኋለሁ። በተለይ ስደት ላይ ያላችሁ እና እጅ ለእጅ ተያይዘን እንደግ። ፕሊዝ ለውጥ ማምጣት እንችላለን። እውነቴን ነው። እኛ ልጆቻችን ጥለን ነው የመጣነው። ቤተሰቦቻችን፣ እናት፣ አባት፣ ወንድም፣ ስንት ነገር አለ። አንዳንዱ ኢትዮጵያ ላይ ሆኖ ወንድየው እንጀራ እየጋገረ ወይም ደግሞ ወጥ እየሰራ ሚስትየው ተኝታ ከዛስ እኛ እስከ መጨረሻው ድረስ እንከታተላለን። ከዛ ላይክ ሰብስክራይብ በጣም ጥሩ ነው ተባረከ፣ እንዳንተ አይነት ባል ቢሰጠኝ። መጀመሪያ ስራ አንተም በቃ ሁላችንም እንስራ። ሰርተን ለውጥ ስናመጣ ነው ያንን ደረጃ የምንደርሰው። እሺ እነሱ ዛሬ ቁጭ ብለው ያንን ነገር እንትን እያሉ እየበሉ ቪዲዮ ሲቀርጹ ከጀርባቸው ስንት ነገር አሳልፈው ነው። ስለዛ እኛም ደግሞ ያንን ነገር አሁን ቶሎ ፈተና እንዳይገጥመን ኢትዮጵያ ስንገባ የምንሰራለው ጭንቀት እንዳይገጥመን አሁንኑ እንጀራችን ማውቃት አለብን። ለእንጀራ የሚሆን ነገር ማለት ነው። እውነቴን ነው። እግዚአብሔር ያውቃል፣ እግዚአብሔር ይፈቅዳል ምናምን ገለመሌ አይሰራም። እውነት አይሰራም። ስለዛ ጠንክረን ተያይዘን አብረን ብናድግ አብረን ብንለወጥ ብዙ ደረጃ መድረስ እንችላለን። እግዚአብሔር ምስክሬ ነው። እኔ እርግጠኛ ነኝ ይሄ ከ20 ሰው ወይ ከ50 ሰው የበለጠ ላያየው ይችላል፣ ግን እናንተ ትጠቀሙበታላችሁ ብዬ አስባለሁ። ያው ትዕግስቱ ኖራችሁ ከመጨረሻው ድረስ ካያችሁት ቪዲዮ ማለት ነው። በተረፈ ወዳችኋለሁ። በጣም ነው የማከብራችሁ። ውድ ሀገሬ ልጆች ጠንክሩ፣ በርቱ፣ አብረን እንደግ፣ አብረን እንለወጥ፣ ለውጥ እናመጣ። በትንሽ ጊዜ ለውጥ እናመጣለን። እኔ አሁን 400 እና 500 ሰብስክራይብ ለማሙላት 7 ወር ነው የፈጀብኝ። ግን ሁላችንም ብንተባበር ደግሞ ትልቅ ደረጃ እንደርሳለን ማለት ነው። እወዳችኋለሁ። ሰላም ሁኑልኝ። በጣም ነው የምወዳችሁ ውድ ሀገሬ ልጆች። ሰላማችሁ ይብዛልኝ። ማሰላማ ብያለሁ። ስደት ስደት የናፍቆት ከተማ የማይነገ መስሎ የማይመሽ ጨለማ የእናቴ ናፍቆት የልጄ ትዝታ ብርታት ይሆነኛል ጧትና ማታ። ስደት ስደት የናፍቆት ከተማ የማይነገ መስሎ የማይመሽ ጨለማ የእናቴ ናፍቆት የልጄ ትዝታ ብርታት ይሆነኛል ጧትና ማታ። ስደት ስደት የናፍቆት ከተማ የማይነገ መስሎ የማይመሽ ጨለማ የእናቴ ናፍቆት የልጄ ትዝታ ብርታት ይሆነኛል ጧትና ማታ። ስደት ስደት